ባለጌ ሴት ነሽ። ምንሽ? አልሰማሽኝም? ልድገምልሽ። ምን አይነቷ ባለጌ ሴት ነሽ? ሀና አፍሽን ብትሰበስብ ይሻልሻል። ባልሰበስብስ ምን ልታመጭ? ማንም ቢሆን ኩረስተሻል መሰለኝ። እኔ እኮ ሚኒት ነኝ፣ የዚህ ድርጅት ኃላፊ። ቆይ እኔን ተጠቅመሽ እናቴን አጠመድሻት ማለት ነው? እንደሱ ነው የምታስቢ? እኔን እዚህ አስቀምጠሽ ችግር የለውም እያልሽ እናቴን የ2 ዓመት ኮንትራት አስፈረምሻት እና ቆይ ስታይኝ ሞኝ ይመስልሻለሁ? ማን ሞኝ ነሻለሽ? እናትሽ ስትፈልግ እየገባች ስትፈልግ ደግሞ እየወጣች የምትሰራበት ይሄ መሸታ ቤት አይደለም። ስነ ስርዓት ይኑርሽ። እናቴን አትናገሪያት። እውነቱን ነው የነገርኩሽ። እዚህ እንደ ፊንጣ መዝለሉ ምንም አይጠቅምሽም። ቢሮ የለቀሽ ልኝቶች የተሻለ። አሁን ያንን ፊርማ ትቀጇዋለሽ ወይስ አትቀጁ? ሀና ሉሊትን ልክ ልኳን ነገረቻት። እስካሁን ድረስ ሉሊት ሀናን አላወቀቻትም ነበር። ሀና በጣም እልኸኛና ኃይለኛ ልጅ ነች። ነገር ግን በትህትና ስትሰራ ምንም ማታቅ መስላት እየተጫወተችባት ነበር። ግን አሁን ይህን ያስፈረምሻትን ወረቀት እሱን ካልቀደርሽው አልለቅሽም ብላ ዛተችባት። ሉሊትም ግን አሁን እንደ የተጨማለቅ ወንበሩ ላይ የተሽከረከረች እኔ እኮ ኃላፊና የዚህ ቤት አዛዥ ነኝ። ማሰሪ ከሆነ ከዚህ ቤት ካሁን በኋላ እኔ ለምታፈጪ ከሆነ ከዚህ ቤት ማባረሽ ብላ ተቆጣች። ተነስታም ደግሞ ለማነቅ ሞከረች። ሀና ግን ገፍትራ ወደዛ አደረገቻት። ካሁን በኋላ ግን የሚመጣብሽንን አታቂምና ብላ አስጠንቅቃት ሄደች። ነገር ግን ሉሊት አሁንም እየሳቀችና ማን እንደሆንኩኝ ያላወቀች እየዛተችባት ነው። ሀና ግን አሁንም እሷ እንደማተዋት ልክ ልኳን እየነገረቻት ወደ ስራዋ ተመለሰች። ከዚህ ስራ እንድታባራት ከአሁን በኋላ እዚህ መታምጨው ከሆነ ግን ከዚህ ስራ እንደምትወጪ ነገረች። እሷ ግን ስራ በወጣም ግዴም አይደለም፣ ነገር ግን ምሳሪውን እያወቅሽ ብላ አስጠንቀቃት ወጣች። አሲርና ተምቹ አልጋ ላይ ቁጭ ብሎ ስለ ባለፈው ስለመቱት ልጅ እያሰቡ ነበር። ሳሚም አሁን እንዳሁኑ በጣም ታሞ ሐኪም ቤት ገብቷል። ባለፈው ጆሮና ተምቹ የወጉት ልጅም በጣም በጠና ታሟል። ኤልያስ ግን እየሄደ እየጠየቀው ነበርና ከቤታቸው ወጥቶ ወደ ሆቴል ቁጭ ብሎ ነበርና በሩ ሲንኳኳ ሁለቱም በጣም ደነገጡ። ማን ነው እያሉ እየተያዩ ነበርና ኤልያስ እኔ ነኝ አላቸው። ከዛ ግባ አንተ ነህ እንዴ አሉት። እንዴት ነው ሳሚ ሞተ እንዳትለኝ አለው አሲር። አረ ደህና ነው አሁንማ ተሽሎታል። ነገር ግን እንዴት ነው? ክስ እኮ አልጀመረም። ምንም ነገር ክስ የተባለ ነገር የለም። ስለዚህ እናንተ ሄዳችሁ ይቅርታ መጠየቅ አለባችሁ ሲል ጊዜ ጠየቀው ኤልያስ። አሲር ደግሞ አይ እስካሁን ከዛ አሲርም ደግሞ እኔ እኮ በጣም ፈርቻለሁ። ምክንያቱም እኔ እሱ ሊወጋኝ ስል ነው የወጋሁት እንጂ እሱን ሊወጋ ፈልጌ አይደለም አለ። ነገር ግን ኤልያስ ደግሞ ጥሩ አላረጋችሁም፣ ያለፋችሁትን ረስታችሁ ነው ወይ ድጋሜ ስፕሪት መግባት ፈልጋል? መታሰር እኮ የኛ ብርቃችን አይደለም አለ ጆሮ ደግሞ። ነገር ግን ድጋሜ ሻቤ መግባት አልፈልግም፣ ነገሩ በሽምግልና እንዲፈታ ፈልጋለሁ ሲል ተናገረ። አሲር ደግሞ ግን ሳሚ ዝም ማለቱ ያለ መክሰሱ የሆነ ያሰበ ነገር አለ፣ ይሄ ነገር ቀላል አይመስለኝም ብሎ በጣም ከኤልያስ ጋር መከራከር። ኤልያስ ግን እሱ እኮ እናንተ ያሳለፋችሁትን ጓደኛ መሆናችሁን ስለሚያውቅ ላይከሳችሁ ይችላል። ነገር ግን ሄዳችሁ ይቅርታ ብትሉት ጥሩ ነው ብሎ ተናግሮ ወጣ። ትሁትና ትንሣኤ ደግሞ ዛሬ ደስ የሚል ነገር እያደረጉ ነው። ትንሣኤም ያለውን ነገር እንድትረሳ ትሁት እሷን ጸጉሯን እያበጠረችና እያሰማመረቻት እያለ ትንሣኤ ካደጋ በኋላ አንድም ቀን ፊቷ በመስታወት አይታ አታውቅምና መስታወቱን ብድግ አየችና ፊቷን ስታይ ደነገጠች፣ አለቀሰች። ለካ ፊቴ እንደዛው ነው እንዴ? እኔ እኮ ፊቴ ያለም አልመሰለኝም ነበረ። ትሁት አንቺም እኮ ልክ እንደ ድሮ ነሽ እኮ፣ ሳቅሽም ሆነ ጸባይሽም አልተቀየረም የኔ እህት ብላ ትሁትን አመሰገነቻት። አንቺ ደግሞ አትቀልጂብኝ፣ እስቲ ዛሬ አብረን እንውጣ ስትላት ጊዜ እኔማ አልወጣም እንደዚህ ጨረቃና ፀሐይ መስዬ ከወጣው ፀሐያም ጨረቃም እንዳያኮፉኝ ብላ ቀለደችባት። ትሁትም በቃ አሁን እኔ ወደ ስራ ልሂድ፣ አንቺ ግን እዚሁ ያለውን ነገር ሰራርተሽ ቢያለቻት። እሺ ብላ ትንሣኤ ያለውን ነገር ለመስራት ሞከረች። ሰላም ደግሞ ስራ ቦታ እየተንጎራደደች 10 ስልክ ትደውላለች። አንዴ ወንበሩን ትመታለች፣ አንዴ ስልክ ትደውላለች። ከዛ ጓደኛዋ መጣችና ምን ነክቶሽ ነው ዛሬ 10 በጠረጴዛውን ትቀጠቅጫ ስልክ ትደውያለሽ? የባለፈውን ልጅ ታስታውሻለሽ አለች። አዎ ማንን? እዚህ መጥቶ ምግብ በልቶ አጭሩና ረዥሙን ነው እንጂ አጭሩን እንኳን ሳይሆን ከረዥሙ ጋር ነበር የሆነ ግንኙነት ያለን እና ባለፈው ለዛ አንድ ልክፈልላቸው ያልሽው
አዎ እኔማ ያልኩኝ ስለማውቃቸው እንጂ በገንዘብ ተርፎኝ እንዳይመስልሽ እነሱ ብር የምከፍለው አለቻት። ነገር ግን ስልክ እያነሳልኝ አይደለም ምን ማድረግ አለብኝ ብላ በጣም ተበሳጨች። እሷም ደግሞ አይ በቃ ለማንኛውም ወደ ስራዬ ልሂድ አንቺ ዛሬ ጥሩ አይደለሽም ብላ ሰላምን አሰናበተቻት። ወይዘሮ ሜላት ሀናና ሉሊት እንደተጣሉ ሰማች። ከዛ ጠራቻትና አንቺ ልጅ ምን ሆነሽ ነው? ካሁን በኋላ ያለውን ስራውን ለቀሽ ውጪ ብዬሻለሁ እኮ ከሉሊት ጋር ፍክክር ይቅርብሽ ነግሬሻለሁ። እሷ ወጥመድ ታስገባሻለች ይላል። እናቴ እኔ ምንም ቢሆን ከዚህ መስሪያ ቤት አልወጣም። ምክንያቱም በፊት እኮ ያልወጣሁት እኔ ያለውን ችግር ስለማላቅ ነው። አሁን ግን ችግሩ አንቺን ትችሽ አልወጣም። እኔ ችግር የለብኝም እኔ ወጣዋለሁ አንቺ ውጭ አለቻት። ነገር ግን ሀና እልኸኛ ስለሆነች እኔ ሉሊትን የሆነ ስራ አሰርቼ የእሷ ወንጀል ሳላስገባ ከዚህ ቢሮ አልወጣም ብላ በጣም ፎከረችባት። ከዛ ወይዘሮ ሜላትን በጣም ደስ አላት። ለካ አንቺ የኔ ልጅ ነሽ፣ አንቺማ የኔ ጀግና ልጅ ነሽ፣ የኔ ደም መሆን አለብሽ፣ እልህ ያስታውቃል ብላ ልጇን አሞገዘች። ትንሳኤ ደግሞ ቤት ውስጥ ዞር ዞር ስትል ድንገት የተቀመጠው የተጻፈውን ዲያሪ ያገኘችና ዲያሪውን እያነበበች ነበር። ድሮ ገና ተማሪ እያለች ከጓደኛዋ ጋር የምታደርገውን ሁሉ እያስታወሰች በአእምሯ እየሳለች ነበር። ከዛ ገለጥ ገለጥ ስታደርግ ከምናሴ ጋር የተገናኘችበትን ቃል ትጽፍ ነበረ። ምናሴ ዝምተኛና ብቻውን ቁጭ ብሎ የሚያወራና መጽሐፉን ብቻ የሚያነብ ነበር። ነገር ግን ትሁት ለካ ትወደው ነበርና ስለሱ ትጽፍ ነበር። ቤት እየገባች ዲያሪ ላይ የምጽፈው ነገር ሁሉ እያነበበች አሁንም እየተደመመች ነው። ነገር ግን እኔ አንድም ቀን አገኛለሁ ብዬ ይሄን ልጅ አላስበውም። ነገር ግን አሁን በአእምሮ ውስጥ እየተመላለሰ ነው። ምን ባረገው ይሻለኛል? እኔ ግን ወደድኩት ወይስ ለምንድነው ስለምናሴ ሁሌም ማስበው እያለች በውስጧ እያብሰለሰለች ነበር። ነገር ግን መጽሐፉን እያነበበች አሁንም ስለ ምናሴ ማሰቧን አልተወችም። አንድ ገጽ ላይ ልክ ስትል ምናሴን ዛሬ አገኘሁት ከዛ ከተማርን ቀን ጀምሮ የዛሬ ከ15 ቀን በኋላ ከ15 ቀን በኋላ ያየሁት ልጅ እኮ ግን አሁንም አያወራም፣ አሁንም አይናገርም፣ ዝምተኛ ነው። ግን ውስጤ ለምን ስለሱ ነገር ያስባል። ሌሊትም ቀንም ስለ ምናሴ ያስባለሁ። ግን ምን ሆኜ ነው እያለች የጻፈችውን ደጋግማ ታነበዋለች። ወይዘሮ ሜላትና ሉሊት ተቀጣጥረው ነበርና ወይዘሮ ሜላት ቀድማ ተገኘች። ሉሊት ዘገየት ብላ መጣችና እንዴ ዛሬ በስራ ከቶሎ ወጣሽ አለቻት። ምን ነው አለቃ ብቻውን በጊዜ የሚወጣው አለቻት። አይ ቢሆንም ሰዓትሽን ማክበር ነበረብሽ። ካሁን በኋላ ግን እኔ ላስጠነቅቅሽ ነው ከስራ ሰዓት ሳይደርስ እንዳትወጪ አለቻት። አንቺ መጀመሪያ ለምንድነው ያለ ሰዓት ምግብ የምትወጪ? አለቃ ቢሆንም እኮ ዋና አለቃ ነው። ሰዓትን ስራና ሰዓትን የሚያስለምድ ህጉን የሚጠብቁ ዋናው አለቃ ነው አለቻት። ከዛ ወይዘሮ ሜላትም አንቺ ካሁን በልጆቼ አጠገብ ባይሽ እኔ የመጨረሻ እኔ ማን እንደሆንኩኝ አሳይሻለሁ ብላ ዛተችባት። ሉሊትም ደግሞ አሃ በቃ ካሁን በኋላ እንደውም የአንድ ቀን ደሞዝ ይቋረጥብሻል ብላ በጣም ዛተችባት። ወይዘሮ ሜላትን በጣም ተበሳጨች። የፈለግሽውን አድርጊ ብላ ተናግራት ምንም ነገር ሳትናገራት ጥላት ወጣች። ከዛ ትንሳኤና ትሁት ተያይዘው ካፌ ሄዱ። ካፌ ቁጭ ብሎ ዛሬ በጣም ደስ ብሎኛል እህቴ አመሰግናለሁ አለቻት። ትንሳኤም ወጥታ አታውቅም። ለረዥም ዓመታት ቤት ውስጥ ተቆልፋ ነበር ካመማት። እኔ እኮ አሁንም እኮ በጣም ነው የምወድሽ እህቴ ባትሆኚም ራሱ አብረን ባንወለድም ግን እህቴ ነሽ። ቤተሰቦች ከገጠር አምቶ እኮ እዚህ ያስተማሩኝ እኮ እንዳንቺ ትልቅ ደረጃ እንድደርስ ነበር። ነገር ግን እግዚአብሔር አልፈቀደውም። የአንቺ እናትና አባትም በሞት አጣናቸው። አንቺ እህቴን ብትሆኝም ግን ከምንም በላይ በጣም ነው የምወድሽ። አንቺ የደረሽበት ደረጃ እኮ እደርስ ነበር። የአንቺ እናትና አባት ባይሞቱ ኑሮ ሁለታችንም ትልቅ ደረጃ እንደርስ ነበር። ነገር ግን አሁንም ከጎንሽ ነኝ። ምንም ነገር እንዳታስቢ። አንቺ አሁንም እህቴ ነሽ። የአንቺ እናትና አባት ከገጠር ቢያመጡኝም በጣም ደግና ትሁት ቤተሰብ ነበሩ። ግን አንቺ ምንም ነገር እንዳታስቢ አሁንም ከጎንሽ ነኝ ብላ አመሰግናለሁ አለቻት። ደግሞ ጀመርሽ ብላ ቀልደችባት። ትሁት ለካ የምትሰራው ስራ በጣም የሚያስፈራና ማንም ሰው ከአቅሙ በላይ መስራት የለበትን እየሰራ ስለሆነ ድንገት ሰውየው መጣና ሰላም አላት። ትሁትም ደነገጠች። እንዴት ነሽ ትሁት? ዛሬ ስራ ቦታ አልሄድሽም እንዴ? ምንድን ነው አላት። ስራ አይ ዛሬ አልሄድኩም ብላ ተርበተበተች። ግራ ገባት። ከዛ ትንሳኤ ደነገጠችና ምንድን ነው አለቻት። አይ በቃ እንሂድ ከዚህ ቤት አለች። ከዛ ምንም ነገር ምግቡን እንኳን አዞ ምግቡን ሳይበሉ ሁለቱም ተያይዘው ከዛ ቤት ወጡ። ትንሳኤ በጣም ጨነቃት። ምን ሆነሽ ነው ግን ትሁት? ገና ምግቡን እኮ አዘሽ እኮ ሳንበላ እኮ አሯሯጥሽኝ አለቻት። አይ በቃ እኔ ምሳሽ ምግብ አንቺ አታውቂም፣ ቆንጆና ጣፋጭ ምግብ ቤት እሰራልሻለሁ ብላ ይዛት ከዛ ሆቴል ወጣች።
አሲርና ጆሮ በአልጋ ላይ እየተገለባበጡ አሲር ካሁን በኋላ ከኔ ጋር እንዳተኛ ብሎ ጆሮን እያበሸቀው ነበር። ምክንያቱም እኔና ሀና የተኛንበት አልጋ አንተ ባተኛ ደስ ይለኛል ብሎ ጆሮን አናድ። ጆሮ ደግሞ ያቺ ሀና ደግሞ ሰው ነክ እንዴ ይላል። ሙሌም እሷ ለመቀለድ ይወዳል። አንተ ዝም በል ስማ እንዳጠራ እያለ ሁለቱም ይተጣሉ። ሰላምና ጓደኛዋ ደግሞ መተኛት አቅቷት ሰላም እየተገለባበጠች ምንድነው አንቺ ዛሬ አተኝም እንዲ ያለቻት። በቃ እየተኛው አይደለ ተኝቻለሁ። አልተኛሽም። በቃ ስለ ልጁ ነገር የምታወቂው ነገር ካለ ንገሪኝ፣ እኔ ማወቅ እፈልጋለሁ። ምን ሆነሽ ነው ከልጁ ጋር ልጁ ትያለሽ? አስሬ ስልኩን ባያነሳልሽም በቃ ተይው፣ እኔ በቃ ተጫወተብኝ እኮ እያለች በራሷ ታወራለች። ይሄ ልጅ ስልክ ያነሳልኝ ምንድን ነው ይህን ያህል ስላፈቀርኩት ነው እንዲ እያለች ስለ ሳሚ እያወራች እሷ ሳሚ እንደተወጋና እንደተመታ ሰው ፍጹም አላወቀችም። ስልኩም ደግሞ የት እንዳለም አይታወቅ። ምክንያቱም ባለፈው ታሞ ሐኪም ቤት ስለገባ እሷ ይሄንን ጉድሉ አታውቅም። ምክንያቱም ምርኩዝም ጠፋ። ሁለቱም ተያይዞ ስለጠፉ እሷ እየደወለች ቀኑ ሙሉ ማታ መተኛት አቃታት። ከዛ ጓደኛዬ እኔ ማረፍ ፈልጋለሁ፣ በቃ ብቻሽን አታውሪብኝ አለቻት። እኔ እኮ ብቻዬን እያወራሁ አይደለም፣ በቃ ተኝ ብላ ተጣሉ። ከጓደኛዋ ጋርም አንዳንድ ነገሮችን ተነጋገሩ። ተያይዘው ሁለቱም እንቅልፋቸውን መተኛት ጀመሩ። ከዛ ትንሣኤ ብቻዋን ሽንኩርት ለመክተፍ በዊልቸር ቤት ስትሄድ ምናሴ አንኳኳ። በሩን ማን ካንተ አለችው። እኔ ነኝ። የእሱን ድምጽ መሆኑ ምናሴ እንዳጋብያለሁ እንዳጋባለችው። ትሁት እኔ ፈልጌሽ ነበር፣ አንድ ብቻ ላውራል። እኔ አልፈልግም እንዳጋብያለሁ እንዳገባለችው። ግን እሱ አልሰማትም። በሩን ከፍቶ ሲገባ ትንሣኤ ዊልቸር ላይ ቁጭ ብላ ዊልቸሩን ያሽከረከረ ሽንኩርት በእጇ ይዛ ነበር። ምን ሆነሽ ነው ብሎ እየተንቀጠቀጠ እግሯን ያዛት። እግሬን አትያዘኝ ብላ ተቆጣች። በእናትሽ ንገሪኝ ምን ሆነሽ ነው ትንሣኤ አላት። እሷም ለመንገር ፈቃደኛ አይደለችም። እባክሽን ንገሪኝ የሆነውን ነገር ማወቅ ፈልጋለሁ ብሎ በጣም ለመናት። እሷ ግን ልትነግሮ ፈቃደኛ አይደለችም። ለረዥም ጊዜ ሲለምናት እሷ አልፈልግም ውጣልኝ ብላ ተቆጣችው። ምናሴ መጨረሻ ላይ ይቅርታ አለችው። እሱም ግን ሊያስቸግራት ስላልፈለገ ዝም ብሎ ወጣ። ውጭ ላይ ደግሞ ልክ እንደወጣ እቺ ትሁትን አገኛት። አንተ ምንድነው ከዚህ የምትሰራ አላት። እሱ ድንጋይ ላይ ቁጭ ብሎ ነበርና አንቺ ምን አገባሽ? እኔ የመጣሁት ዝም ብዬ እዚህ ጋር ፀሐይ ሲሞቅብኝ ጥላ ላይ ቁጭ ብዬ ነው። አይ አይደለም፣ ካሁን በኋላ እዚህ ጋር ባይክ እዛ ለፖሊስ ደውዬ ሊደፍረኝ የመጣ ነው ብዬ ለማስቀፈድድ ያለችው። አንቺ ያምሻል እንዴ? እኔ እኮ እናንተ የሆነ ያላችሁበትን ነገር ለማወቅ ፈልጌ ነው። የሆነ ጊዜ ላይ ሀብታም ነበራችሁ ልክ እንደኛ። አሁን ግን ምን ገጠማችሁ? የምንማርበት ትምህርት ቤት እንኳን የመንግስት ሳይሆን የግል ነበር። ሀብታችን ራሱ አንድ አይነት ደረጃ ላይ ነበር። እኛ እንደሆነው እንደከሰር ነው። እናንተ ምን እንደገጠማችሁ ለማወቅ ፈልጌ ነው እንጂ እኔ አንቺንም ሆነ ትንሣኤን ለመጉዳት አይደለም ብሎ ለትሁት ነገራት። ትሁት ግን አውቃ ፊቱ ነሳችሁ። ለምን? እሱን ስለምትወደው ከትንሣኤ ጋር እንዲገናኝ ፈጽሞ አትፈልግም። ግን አለችው ትንሣኤ ቅድም ሲወጣ አንድ ነገር ላስቸግር አለችው። ምን አለ? እኔ የምፈልገው ትሁት የምሰራውን ስራ እንድታጠናልኝ ይፈልጋለሁ። አንተ ግን ታውቃለህ አለችው። እኔ እኮ እሷ የምሰራውን ስራ አላውቅም። እባክህን አንድ ነገር ውለታ ዋልልኝ፣ ትሁት የምሰራውን ስራ ብቻ አጣርተ ንገረኝ ብላ ለመነችው። እሺ ለማንኛውም ሞክራለሁ ብሎ ጥሏት ወጣ። ሉሊት አሁንም ወይዘሮ ሜላትን አልተወቻትም። በምትሰራበት በኮምፒውተሯ ላይ ዛሬ የማይሰራውን ስራ ላከችባትና አሁኑኑ ስር አለቻት። ከዛ መታ አንኳኩታ ካሁን በኋላ ዛሬ እንዲተመሩና አንኳኩታሽ ስርዓት ለመርሽ ማለት ነው አለቻት። አዎ ስርዓትማ ለምጃለሁ፣ ነገር ግን የአንድ ቀን ደሞዝ ተቆርጦብሻል 1 ሰዓት ቀድመሽ ስለገባሽ ብላ አሳበደቻት። ወይዘሮ ሜላት በጣም ተቆጣች። ወንበሩንም ቀጠቀጠችው። ከዛ ወንበሩን ከሰበርሽው የአንድ ዓመት ደሞዝሽም አይከፍልም ብላ ቀለደችባት። ወይዘሮ ሜላት በጣም ተናደደች። ካሁን በኋላ በስርዓት ገብተሽ በስርዓት ስሪ ብላ ደሞዙም እንደተቆረጠባት ፈርማ ሰጠች። ደሞዜ ይቆረጥ፣ ነገር ግን የማረገውን አውቃለሁ ብላ በጣም ተናደ። ወይዘሮ ሜላትም ልክ ልኳን ነገረቻት። ሉሊት እኔ ግን አረግልሻለሁ፣ ማን እንደሆንኩን ታውቂያለሽ አለቻት። ከዛ ሁለቱም ኤልያስና ተምቹና አሲር ተያይዘው ወደ ጫካ ሄደው እየተዝናኑ ነበር። ግን ኤልያስ አሁን ሰዓት ላይ እኔ አንድ ነገር ልንገራችሁ፣ ሄዳችሁ በግም ገዛችሁ እሱንም አሳከማችሁ። ስለዚህ ሄዳችሁ ያለውን ነገር በይቅርታ ፈቱት ይሻላል። እናንተ ምን የሸሻችሁ እሱም እናንተን እያሰበ እንዳይኖር እኔ የምነግራችሁ ነገር ቢኖር ሄዳችሁ ይቅርታ ብትጠይቁትና ከሳሚ ጋር ብትጣረቁ ይሻላል። ነገር ግን እሱ ቢያስይዘን ሳለው ተምቹ አይ አያስይዛችሁም፣ እኔ አውቀዋለሁ፣ ጓደኛችሁም እኮ ነው፣ ያ የተፈጠረ ነገር ተፈጥሯል በመካከላችሁ። አይ እኛ ግን አይመስለንም አለ። ከዛ ሀንዬ ደግሞ ከኤልያስ ጋር ከቤተ ክርስቲያን እየመጡ እኔ ይህን ስራ ትቼ አልወጣም አለች።
እሱ ደግሞ መከራት ከስራ ትተሽ ውጪ፣ ምክንያቱም ይህ ስራ ወጥመድ ሊሆን ይችላል፣ ለአንቺ አይጠቅምሽም፣ ስለዚህ ስራውን ትተሽ ብትወጪ ይሻልሻል ብሎ አስጠነቀቃት። ነገር ግን ሀንዬ እኔ ስራውን ትቼ አልወጣም፣ የእናቴ እዛ እያለ ብቻዋን የሆነ ነገር እንዳይደርስባት ብላ ነገረችው። ነገር ግን እሱ አንቺ ሰው የሚልሽን አሰቢም፣ ስለዚህ ይሄ ውሳኔሽ ግን ይጎዳሻል፣ እነሱ ያስተቀመጡ ወጥመድ ልክ እንደ እናትሽ ለአንቺ የሚጎዳ እንዳይሆን ራሽን ጠብቂ ብላት እሱም ወደ ቤቱ እሷም ወደ ስራዋ ገባች።